ሰላም ጤና ይስጥልን ክብራትና ክብራን ተከታታዮቻችን የዛሬውን የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ቆዩ። የኮንትሮባንድ ዕቃ ጭኖ ሲጓዝ የተገኘ ተሽከርካሪ እስከ መውረስ የሚደርስ ቅጣት የሚያስቀጣው አዋጅ ጸደቀ። የህዝብ እንደራሴዎች ምክር ቤት ዛሬ ሰኔ 2 ቀን 2018 ዓ.ም ባካሄደው በ24ኛው መደበኛ ስብሰባው የጉምሩክ አዋጅን እንደገና ለማሻል የቀረበ ረቂቅ አዋጅን አጸድቋል። አዋጁ የጸደቀ በሁለት ተቋሙና በአብላጫ ድምፅ ነው። ማጓጓዣው የኮንትሮባንድ ዕቃ ጭኖ የተገኘ ከሆነ የተሽከርካሪው ባለቤት የገንዘብ ሚኒስቴር የሚያወጣውን መመሪያ በሚወስነው መሰረት እንደ ነገሩ ክብደት እንዲሁም እንደ ጭነቱ መጠን በገንዘብ መዋጮ ወይም ማጓጓዣውን እስከ መውረስ ሊያደርስ በሚችል ቅጣት ሊቀጣ ይችላል ይላል ዛሬ የጸደቀው አዋጅ። አዋጁ ዕቃዎችን ለመደበቅ የሚያስችል አካል የተገጠመለት ተሽከርካሪና ሙሉ በሙሉ የኮንትሮባንድ ዕቃ ጭኖ ሲጓጓዝ የተገኘ ተሽከርካሪ እንዲወረስ ደንግጓል። አሁን በስራ ላይ ባለው አዋጅ ኮንትሮባንድ የጫኑ ተሽከርካሪዎች ባለቤቶች የሚቀጡት የብር መጠን 100,000 ብር እንደነበር ይታወቃል። ይህ የገንዘብ ቅጣት ዝቅተኛ ስለሆነ ችግርን ከመቀነስ ይልቅ የኮንትሮባንድ ንግዱ እንዲባባስ ማድረጉን በአዋጁ ተጠቅሷል። በተሻሻለው አዋጅ ግን መኪና ወይም ተሽከርካሪው ኮንትሮባንድ ጭኖ ከተገኘ ሙሉ በሙሉ እንዲወረስ ደንግጓል። በኢትዮጵያ የጫት ተጠቃሚዎች በከፍተኛ ሁኔታ እየጨመረ መምጣቱ ለአእምሮ ጤና ትልቅ ስጋት መሆኑን ተነግረዋል። በኤካ ኮተቤ ሆስፒታል የአእምሮ ሕክምና ክፍል ኃላፊ ዶክተር እስጢፋኖስ አንዳላማው እንደገለጹት የጫት ተጠቃሚዎች ቁጥር ከፍ ማለት አሳሳቢ መሆኑን ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ በኦሮሚያ ክልል ምስራቅ አርሲ ዞን አስኮ ወረዳ የተፈጸሙት ጥቃቶች መንግስት ሸኔ ብሎ በሚጠራው በኦሮሞ ነጻነት ሰራዊት የተከወኑ ናቸው ሲል ከሰሰ። ታጣቂ ቡድኑ በበኩሉ ለደረሰው ጥቃት ኃላፊነቱን እንደማይወስድ አስታውቋል። የኤርትራና ግብጽ ፕሬዝዳንቶች በአፍሪካ ቀንድ ሁኔታ፣ በሱዳን ግጭትና በቀይ ባህር ደህንነት ዙሪያ መወያየታቸውን አሳወቁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትናንትናው ዕለት ወደ ካይሮ ያቀኑ ሲሆን ዛሬ ከግብጽ አቻቸው ጋር ተገናኝተዋል። ይህንን በማስመልከት የግብጽ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ ሁለቱ መሪዎች የሁለቱ ሀገራት ግንኙነት ማጠናከር በሚቻልበት መንገዶች፣ በአፍሪካ ቀንድ ወቅታዊ ሁኔታዎች፣ በሱዳን ግጭትና በቀይ ባህር ደህንነት ዙሪያ ምክክር አድርገዋል። የአሜሪካ የጦር ኃይሎች ማዕከላዊ እዝ በሆርሙዝ ባህረ ሰላጤ አቅራቢያ አፓቺ የተሰኘች ወታደራዊ ሄሊኮፕተር በባህር ውስጥ በመከስከሷ ምክንያት የምርመራ ስራ መጀመሩን አሳውቋል። አደጋው የደረሰው ሄሊኮፕተሯ በኦማን የባህር ዳርቻ ላይ መደበኛ የጥበቃ ስራውን እያከናወነች በነበረበት ወቅት ነው። አደጋው ከደረሰ ከ2 ሰዓት በኋላ ሁለቱ አብራሪዎች በባህር ላይ በሚንቀሳቀስ ሰው አልባ መርከብ ድሮን አማካኝነት ከሞት ሊተርፉ ችለዋል። ወታደራዊ ባለስልጣናት ለሲቢኤስ ዜና አውታር እንደገለጹት የአሜሪካ ጦር ሰዎችን ከባህር ላይ አደጋ ለማዳን ድሮን ሲጠቀም ይህ በታሪክ የመጀመሪያው ነው ተብሏል። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ አብራሪዎቹ በጥሩ ሁኔታ ላይ እንደሚገኙና የተጎዳ ሰው አለመኖሩን አረጋግጠዋል። ማዕከላዊ ዕዙ በበኩሉ አብራሪዎቹ ጤናማ መሆናቸውን ገልጸው ለአደጋው መንስኤ የሆነውን ጉዳይ እየተመረመረ መሆኑን አሳውቋል። ይህ ክስተት የተፈጠረው በእስራኤልና በኢራን መካከል በተፈጠረው ግጭት ምክንያት ቀጠናው በከፍተኛ ውጥረት ውስጥ ባለበትና የሁለቱ ሀገራት የተኩስ አቁም ስምምነት በቀላሉ ሊፈርስ በሚችልበት አሳሳቢ ወቅት ነው ተብሏል።